that's me. እና ያው እንደምታዩት ፔፐር ባግ ተሸክሜ እየዞርኩ ነው። ምክንያቱም የመጀመሪያው ኦርደራችንን አግኝተናል። እድሜ ለፌስታል ስለተከለከለ አሁን ይሄን ፔፐር ባግ እየሸጥን ነው። እዚህ ጋር ወይ አይጠቅመን ወይ አያግዘን ዝም ብሎ እንግዲህ እየሄደ ያለው ሰውዬ और कुछ ना जानू मैं बस इतना ही जानू तुझ में रब दिखता है यारा मैं क्या करूं तुझ में रब दिखता है यारा और कुछ ना जानू मैं बस इतना ही जानू तुझ में रब दिखता है यारा मैं क्या करूं तुझ में रब दिखता है የኮንተንት መደባለቅ ችግር ነው። አይ ብቻ ግን ማለት ነው ይሄ ልጅ ምንም በቃ አልሸከምም ማለት ነው። ይሄ ደግሞ ወደ 18 ኪሎ ነው ግን በጣም ነው የሚከብደው። ፔፐሩ ወደ 250 ፍሬ ነው። ከዛ ያዘዘችው ልጅ ሰዎች ልካ ጓደኞቿ የመኖቹ አላቅም ብቻ እነሱ ገዙን ማነው ለነሱ ሰጠናቸውና ተመለስን ማለት ነው። ይሄን ቢዝነስ ለሁለት በ3000 ብር ነው የጀመርነው። እሷ የነበረችበት ቦታ ቦሌ ሩዋንዳ ነበረ ግን ያው ከዛ ደግሞ ታክሲ ስለሌለ እስከ ቦሌ ድረስ በእግራችን ወክ እያደረግን መጣን። ያው እንደምታዩት የቦሌ መንገድ ያው የታወቀ ነው፣ በጣም ነው የሚያምረው። who cares እስከዚህ ድረስ ስላያችሁ አመሰግናለሁ። በቅርቡ አሪፍ ኮንተንት ተጠብቁ።